ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ጥቅል ጎመን በድንች አብረን እንሰራለን። ጥብስ ነው፣ ውሃ የሌለው ድንች በጥቅል ጎመን እንሰራለን። እስከ መጨረሻው አብራችሁን ቆዩ። ሽንኩርቱ እንግዲህ እንዳያችሁ ተለቅ ተለቅ አድርጌ ከትፍ ያለሁኝ። አሁን ደግሞ ትንሽ ባሮ ሽንኩርት ከትፋለሁኝ። ይህንን ካሮኩ በኋላ ድንቹን ደግሞ በምፈልገው መልኩ ድንቹን አልበጠውም። እንደዚህ ቀይ ነው የሚባለው። ይህንን ድንች ነው መጠቀም የፈለግኩት። መላጥ አልፈለኩም። በዚህ መልኩ ነው መስራት የፈለኩት። እናንተ እንደ ፍላጎታችሁ መላጥም ትችላላችሁ። ምን ባይላጥ ሞር ቫይታሚኑ ላዩ ላይ ስላለ እንጠቀማለን እንጂ ምንም ጉዳት የለውም። ውድ ቤተሰቦች እንግዲህ ግብአቶችን እያዘጋጀሁ ነው። አሁን ደግሞ ጥቅል ጎመኑን እንደዚሁ በቁመቱ ተለቅ ተለቅ አድርጌ ከትፋለሁኝ። በጣም ሙትት ብሎ እንዲበስል አልፈለኩም። ለዛ ነው እንግዲህ በዚህ መልኩ ከትፌ ወደ አሰራሩ እንገባለን። ሽንኩርቱ እንግዲህ ትንሽ ዘይት አድርጌ ነጭ ሽንኩርት እጨምርበታለሁኝ። እንደዚህ አበስለዋለሁኝ። በጣም ብስል እስኪል አልጠብቅም። ትንሽ በሰል ካለልኝ ለከለሩ ያህል ትንሽ እርድ ጨምሬበታለሁ። ከዛ ነጭ ሽንኩርት ከጨመርኩ በኋላ ድንቹን እንግዲህ መጀመሪያ ማበስለው፣ ምክንያቱም ጥቅል ጎመኑን መጀመሪያ ጨምሬ ድንቹን ከላይ ካረኩኝ ጥቅል ጎመኑ በጣም ብስል ስለሚልብኝ መጀመሪያ ድንቹን ትንሽ በሰል ካደረኩ በኋላ ጥቅል ጎመኑን ከዛ በኋላ ጨምራለሁ።
ውድ ቤተሰቦች እንግዲህ ድንቹ እንደምፈልገው በስሎልኛል። ያው ትንሽ ቀረት ሲለው ነው ጥቅል ጎመኑን የጨመርኩት፣ ምክንያቱም ጥቅል ጎመኑ አብሮ እንዲበስል ስለፈለግኩኝ ነው። እንግዲህ በዚህ መልኩ እንደዚህ አበስለዋለሁኝ። ከዛ ለጣዕም ጨው አደርጋለሁ። የተፈጨ ነጭ ሽንኩርት ነው፣ የተፈጨ ደረቅ ማለት ነው። ነጭ ሽንኩርትና የተፈጨ ደረቅ ሽንኩርት ወይም ደግሞ ኦኒየን የሚሉት የተፈጨው አይደል፣ ፓውደር፣ እሱን ትንሽ ትንሽ ጨምርበታለሁ። ጣዕሙ ቆንጆ ያደርገዋል። እንግዲህ እናንተ ግን የምትፈልጉትን ነገር መጨመርም አለመጨመርም ትችላላችሁ። በተረፈ መጨረሻ ላይ ባሮ ሽንኩርቱን እጨምራለሁኝ። እሱ ሙትት ብሎ እንዳይበስልብኝ ስለፈለግኩ ነው። እንግዲህ የበሰለ ግን ሙትት ብሎ ያልበሰለ ጥቅሙንም እንድናገኘው ስለፈለግኩኝ በጣም ሙትት ሳይል አወጣዋለሁ ማለት ነው። እንግዲህ ቃሪያ እንደ ፍላጎታችሁ መጨመር ትችላላችሁ። እኔ ግን ልጆችን እንዲበሉ ስለፈለጉ ዛሬ ቃሪያ አልጨምርም እና በዚህ መልኩ እንግዲህ የጥቅል ጎመን በድንች ጥብሳችንን ሰርተናል ማለት ነው። ውድ ቤተሰቦች እንግዲህ በዚህ መልኩ ጥቅል ጎመናችን ተሰርቶ አልቋል። እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮመንት በማድረግ ድጋፋችሁን ስጡኝ። እስካሁን ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ቤተሰብ የሆናችሁ የምታበረታቱኝን ሁሉ በጣም በጣም አመሰግናለሁ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጠይቃለሁኝ። በሌላ ቪዲዮ ተመልሼ እስከሚመጣ ድረስ ሁላችንም በያለንበት ሰላም እንሆን። መልካም ቀን።